ሰላም ትሬደርስ እንዴት ናችሁ? እንግዲህ ባይናንስ ላይ ፒቱፒ ባየርሶች ከጠፉ በኋላ ወደ ኤክስነስ አካውንታችን ላይ ዲፖዚት ለማድረግ ብዙዎቻችን ተቸግራናል እያላችሁ ስትነግሩኝ ነበረ። እንግዲህ ከባይናንስ ላይ ፒቱፒ ዩኤስዲቲ መግዛት ስላልቻለን ያለን አማራጭ ምንድነው? ሌላ የባይናንስ ተመሳሳይ ስራ የሚሰሩ ፕላትፎርሞችን መፈለግ ነው። ስለዚህ ከነዛ ፕላትፎርሞች ደግሞ እኔ ሞክሬ በጣም ቆንጆ ያገኘሁት ይሄ MEXC የሚባለው ፕላትፎርም ነው ማለት ነው። እዚህ ላይ ምንድነው የምታደርጉት? ሲምፕሊ ዩኤስዲቲ ብቻ ነው የምትገዙት። ልክ እንደ ባይናንስ ነው አገልግሎቱ። ስፖርትም ፊቸርም ትሬድ ማድረግ ትችላላችሁ። ነገር ግን ፒቱፒ እዚህ ላይ መግዛት ትችላላችሁ። እንዴት እንደምገዙ እንዴት እንደምሸጡ በሌላ ቪዲዮ አሳያችኋለሁ ከፈለጋችሁ ማለት ነው። ስለዚህ ግን ምንድነው እዚህ ጋር እንደምትመለከቱት ፒቱፒ አለ። እዚህ ፒቱፒ ላይ ገብታችሁ አካውንታችሁ ቬሪፋይ ካደረጋችሁ በኋላ ፒቱፒ ላይ ገብታችሁ ዩኤስዲቲ መግዛት ትችላላችሁ። ምንም በጣም አሪፍ ነው፣ ቀላል ነው፣ ሲምፕል ነው። ልክ እንደ ባይናንስ ነው ማለት ነው። ከዛ ዩኤስዲቲያችሁን ከገዛችሁ በኋላ ምንድነው ማድረግ ያለባችሁ? ሁሌም ቢሆን መርሳት የሌለባችሁ ዲፖዚት ለማድረግ እዚህ ዋሌታችሁ ላይ ትገቡና እዚህ ጋር እንደምትመለከቱት ብዙ አይነት ዋሌት እንትኖች አሉ። ስፖት አለ፣ ፊውቸር አለ፣ ፊያት አለ። ልክ ዩኤስዲቲውን እንደገዛችሁት ገንዘባችሁ የሚቀመጠው እዚህ ፊያት ላይ ነው ማለት ነው። ስለዚህ ምንድነው የምታደርጉት? ትራንስፈር ታደርጉና ትራንስፈር የሚለውን ትነኩና ከፊያት ወደ ስፖት አካውንታችሁ ዲፖዚት ማድረግ አለባችሁ ማለት ነው። ያው እዚህ ጋር ዲፖዚት ማድረግ እዛው ላይ ነው በቃ ትራንስፈር የምታደርጉ ከፍሮም ፊያት ቱ ስፖት ይላል። እዚህ ላይ ያላችሁን ዩኤስዲቲ ትጽፋላችሁ ማለት ነው። አሁን እዚህ ጋር ፊያት ላይ ምንም ስለሌለኝ ነው። ስፖት ላይ እኔ አሁን ለእናንተ ለማሳየት ብዬ አዘጋጀሁት ዩኤስዲቲ አለ። ያው እዚህ ጋር 230 ዩኤስዲቲ አለ። ስፖት ላይ ነው መቀመጥ ያለበት ማለት ነው። ኤክስነስ ላይ ዲፖዚት ለማድረግም ወይም ወደ ባይናንስም ለመላክ ከፈለጋችሁ እንግዲህ ኤክስነስ ላይ ዲፖዚት ለማድረግ ሁለት አይነት አማራጭ ነው ያለው። የመጀመሪያው ምንድነው? ይሄ እዚህ ላይ የገዛነውን ዩኤስዲቲ ወደ ባይናንስ ልከን ከባይናንስ ደግሞ መልሰን ዲፖዚት ማድረግ እንችላለን። ያ የመጀመሪያው አማራጭ ነው። ሁለተኛው አማራጭ ደግሞ በቀጥታ ከኤክስነስ ወደ ኤክስነስ አካውንታችን ማስገባት እንችላለን ማለት ነው በTRC20 ኔትወርክ አማካኝነት። ስለዚህ እንዴት እንደምናደርግ አሳያችኋለሁ። አሁን እዚህ ጋር ሪል አካውንታችሁን መክፈታችሁ እንዳትረሱ። ለሳምፕል ዲፖዚት አድርጌ ያሳያችኋለሁ። ምንድነው የምታደርጉት? ዲፖዚት የሚለውን ትነካላችሁ። ከዛ ክሪፕቶ ዋሌት የሚለውን ትጫናላችሁ። እንግዲህ ክሪፕቶ ዋሌት ላይ ነው የTRC20 ኔትወርክ የምናገኘው ማለት ነው። እዚህ ጋር እንደምትመለከቱት በቢትኮይን አለ፣ ኢቲሪየም አለ፣ ቴዘር አለ፣ ቴዘር ዩኤስዲቲ ምናምን የሚል አለ። እዚህ ጋር እኛ የምንመርጠው ምንድነው? TRC20 የሚለውን እንመርጣለን ማለት ነው። ምክንያቱም እዚህ ላይ ያሉ አማራጮች በሙሉ አሉ፣ ግን ያው ቀለል የሚለው ቴዘር ወይም የዩኤስዲቲ TRC20 የሚለውን ኔትወርክ እንመርጥና ምንድነው የምናደርገው? ዲፖዚት የሚለውን እንነካለን። ከዛ ዲፖዚት የሚለውን ከነካም በኋላ አካውንት ያስመርጠናል። ያው እዚህ ጋር አካውንታችንን ወደዚህኛው አካውንት ይግባልን ብለን ነው የምንመርጠው ማለት ነው። ከዛ ፔመንት ሜቴዱ ያው የዩኤስዲቲ TRC20 ነው፣ ወደ አካውንታችን እንዲገባ ነው የምናደርገው ማለት ነው። ከዛ ኮንቲኒው እንለዋለን። ኮንቲኒው ስንለው ይሄንን አካውንት አድሬስ ይሰጠናል። ስለዚህ ይሄንን አካውንት አድሬስ ኮፒ እናደርግና ወዴት ነው የምንሄደው? ወደ እዚህኛው ዋሌታችን ላይ እንሄዳለን። ከዛ በኋላ ስፖት መሆን ካረጋገጥን በኋላ ዊዝድሮ የሚለውን እንነካለን። ዊዝድሮ የሚለውን ከነካም በኋላ ያሉት አማራጮች እነዚህ ናቸው። ዩኤስዲቲ የሚለውን እንነካለን። ከዛ ኦን ቼን ዊዝድሮዋል የሚለውን እንመርጣለን ማለት ነው። ከዛ ዊዝድሮዋል አድሬስ የሚለው ላይ ምንድነው የምናደርገው? እዛ ኮፒ ያደረግነውን ፔስት እናደርገዋለን። ፔስት ስናደርገው ራሱ ትሮን TRC20 ኔትወርክ እንደሆነ ያመጣልናል ማለት ነው። ከዛ በኋላ ዊዝድሮዋል ኳንቲቲ የሚለው ላይ መላክ የምትፈልጉትን አማውንት ነው የምጽፉት። ስለዚህ ለምሳሌ እኔ 230 ዩኤስዲቲ ላስገባበት። ዊዝድሮዋል ሪማርክ ከፈለጋችሁትን መጻፍ ትችላላችሁ፣ ያው አለመጻፍም ትችላላችሁ። ዲፖዚት ብዬ ጻፍኩበት እኔ። ከዛ እንደምናደርገው ያው እዚህ ጋር ኔትወርክ ፊ ያለው $1 ያስከፍላችኋል ወደ ትሮን። ማንኛውንም ለምሳሌ 10,000 ቢሆን 1,000 ብታስገቡ የተወሰነ እንትን ይላችኋል ማለት ነው። ለምሳሌ 230 ዩኤስዲቲ፣ ስለዚህ 229 ዩኤስዲቲ ደርሰናል ማለት ነው። ከዛ ኮንፊርም እንለዋለን። ኮንፊርም ስንለው እንግዲህ ኮንፊርም ዊዝድሮዋል ይመጣልናል። ከዛ ፒቱፒ ቬሪፊኬሽን መንገድ አለ። የቬሪፊኬሽናችንን እናስልካለን ማለት ነው። ስለዚህ የኢሜይል ላይ የሚገባ ሜሴጅ አለ፣ የቱ ስቴፕ ቬሪፊኬሽን። ያው የራሳችሁ ማድረግ ትችላላችሁ። ስለዚህ ኢሜይል ላይ የሚገባልን ሜሴጅ እናስገባለን ማለት ነው።
ሁለቱንም ስቴፕ ቬሪፊኬሽን ከሞላችሁ በኋላ እንደምትመለከቱት አካውንታችሁ ላይ ዶላሩ ዲፖዚት ይደረጋል ማለት ነው። በዚህ መንገድ በቀላሉ ዲፖዚት አድርጋችሁ ትሬድ ማድረግ ትችላላችሁ። ያልገባችሁ ያልተረዳችሁት ነገር ካለ ኮሜንት ላይ አሳውቁኝ፣ ቶሎ ብዬ ሌላ ቪዲዮ ሰራላችኋለሁ። እንዴት አድርጋችሁ ደግሞ ወደ ባይናንስ ትራንስፈር የምታደርጉትም መንገድ ያው ተመሳሳይ ነው። ከባይናንስ ላይ ዲፖዚት የምታደርጉበትን የቲአርሲቲዮኒ ኔትወርካችሁን ብቻ አምታችሁ ፔስት ማድረግ ነው። እሱም ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ።